ወቅቱ በዓልም አይደል? ከጓደኞቼ ጋር ጠላ እየጠጣን ተሰባስበን ወሬ እየቀደድን ሳለ ምድር ላይ የትኛው ገጠመኝን በይበልጥ ትወደዋለህ የሚል ቀደዳ ጀመርን። ፍሬንድ ቀጠለ። አንድ ዕለት እሁድ ጠዋት ነው። እናቴ ቡና እየጠጣች እየመከረችኝ፣ እየመረቀችኝ፣ እየሰደበችኝ ሳለ በጣም ደስ የሚልሽ ምን ብታገኝ ነው አልኳት። አጠያቂ ድንገት ነበር። ላሊበላ፣ አክሱም ጽዮን፣ ውቅሮ ማርያም ከድቤት ደስ ይለኛል አለች። ፊቷ ላይ ያለው ምኞት የደስታ ዳር ይመስል ነበር። በንጋታው ስጣደፍ ሄጄ ቢሮ 100,000 ብር ተበደርኩ። ፍቃድም ወሰድኩ። ሎተሪ ደረሰኝ ብያት ላሊበላ፣ አክሱም ጽዮን፣ ውቅሮ ማርያም ካርድ ወሰድኳት። ደስ አላት። ጸለየች፣ ለነዲያን መጸወተች፣ እጄን ይዛ መረቀች። ከዛ ከተመለስን በኋላ 3 ወርም አልቆየችም። ትንሽ አሟት ሞተችብኝ። ሳለቅስ ሳዝን ያጽናናኝና ያበረታኝ ሕልሟን ማሳካት ነበር። ቀጠለ ሌላኛው ፍሬንድ። አንድ ቀን ክላስ ቀጥቼ ዩኒፎርሜን እንደለበስኩ ጠላ ቤት ደቅ ብዬ አባቴ ከጓደኞቹ ጋር ከች አለ። ሳየው ስካሬ ጠፋ። ልጄ ነው ብሎ ለፍሬንዶቼ አስተዋወቀኝ። ኃይለኛ ስለነበር እዛው ካልገደልኩ ይላሉ ብዬ ነበር። ምንም አላለኝ። እንደውም የጠጣውበትን ከነ ፍሬንዶቼ ከፈለልኝና ቀድሜው ወጣሁ። አላመንኩትም። የሚገርለኝ አገዳደል እያሰብኩ ስፈራ ስቸር እቤት አምሽቼ ገባሁ። እሱ ግን ምንም አላለኝ። በሳምንቱ ጋሻው ዛሬ ትምህርት የለም አይደል አለ። አዎ በቃ ዛሬ አብረን እንዋል አለ። እሺ ብዬ የሚሰራበት አብረን ሄድን። ውሎ ነው አለ። የሆነ ሕንጻ ይጠብቃል። ሕንጻው ጋር የሚቆሙ መኪኖችንም ይጠብቃል። መኪና ያጥባል። የጠበቀበትንና ያጠበበትን ብር እንዲሰጡት ደጅ ይጠናል። ትንሹም ትልቁም ይጠራዋል፣ ያዙታል። ያን ቀን አባቴ በጣም አሳዘነኝ። ከፊቱ ገሸሽ ብዬ አለቀስኩ። እንዴት እንደሚያሳድገኝ ያኔ ነው የገባኝ። ምን እያለ እንደመከረኝ፣ በእኔ ጉዳይ ለምን እንደሚናደድ ገባኝ። የዛን ቀን ሕይወቴ ተቀየረ። 3ኛው ፍሬንድ ቀጠለ። አንድ ቀን ዕቃ ጠፍቶኝ ቤታችንን ሳምሰው የታናሽ እህቴን ዲያሪ አገኘሁት። በማላውቀው ምክንያት የማስሰውን ነገር ትቼ ደቅ ብዬ ማንበብ ጀመርኩ። ጥጋቤ፣ ድፍረቴ እልህ የተነፈሰ የግሩፕ ጠብ አጓጉል ውሎ የጣጣ ለመጀመሪያ ጊዜ ገባኝ። ለመጀመሪያ ጊዜ መፍራት ጀመርኩ። ለቤተሰባችን ምን ያህል እንደማስፈልግ ማስታወሻ ነገረኝ። ለካ አንዳንድ ቀን ብቻውን ዘመን ያህላል።